ዩቲዩብ ክፍያ እንዴት እንደሚከፍል ወይም ደግሞ የክፍያ ሲስተም ወይም ደግሞ የአከፋፈል ሁኔታ እንዴት እንደሆነ ያውቃሉ? የከፍተኛ ዩቲዩበር ተከፋዮች ሚስጥር ምንድን ነው? ወደ ክፍያው ከመግባታችን በፊት ዩቲዩብ በመጀመሪያ ደረጃ ምንድን ነው? ዩቲዩብ ማለት ራሱን የቻለ አንድ ተቋም ወይም ደግሞ ድርጅት ማለት ነው። ይህ ድርጅት የተለያዩ 3 አካላትን አጣምሮ የያዘ ነው። አንደኛው ማስታወቂያ የሚያሰሩ ድርጅቶችን፣ ሁለተኛው ደግሞ የይዘት ፈጣሪዎችን ወይም ደግሞ ኮንተንት ክሬተር ዩቲዩብ ቪዲዮ አዘጋጆችን፣ ሶስተኛው ደግሞ ተመልካቾች ወይም ደግሞ ቪወርስ። እነዚህን 3 አካላት በአንድ የሚያገናኝልን ደግሞ ትልቁና ዋናው ነገር ደግሞ አልጎሪዝም ይባላል። የዩቲዩብ አልጎሪዝም። አልጎሪዝም ማለት ደግሞ የሰዎቹን ፍላጎት አጥንቶ ቪዲዮዎቹን ለማን ብልክ ወይም ደግሞ ማን ፔጅ ላይ ቢሄድ ያየዋል ብሎ ለሚያስበው አካል የሚልከው ክፍል ማለት ነው። አልጎሪዝም ማለት ደግሞ የኮምፒውተር ፕሮግራም ነው። ስለዚህ እንደ አንድ ትልቅ ድርጅት ዩቲዩብ እነዚህን 3 አካላትን ራሱን ድርጅቱን እንደ ተቋም፣ ቀጥሎ ያሉትን ደግሞ የይዘት ፈጣሪዎችና ተመልካቾችን አጣምሮ የሚያገናኝ አንድ ትልቅ ድርጅት ነው። ስለዚህ ከዚህ በመቀጠል አንድ ዩቲዩበር ወይም ደግሞ አንድ ኮንተንት ክሬተር ቪዲዮን ዩቲዩብ ላይ ሲጭን አልጎሪዝም ደግሞ የዩቲዩብ አልጎሪዝም ደግሞ ለተመልካቾች ያሰራጫል ማለት ነው። ስለዚህ እነዚህ ደግሞ አልጎሪዝሙ ካሰራጨው በኋላ ደግሞ ካልኩሌት የሚያደርገው ደግሞ የሚሰራው የቪዲዮ የደረሰው አካል ወይም ደግሞ አንድ ማንኛውም ዩቲዩብ ተጠቃሚ እሱ ፔጅ ላይ ከመጣ በኋላ ወይም ደግሞ ከቀረበላቸው፣ ለምሳሌ የመጀመሪያ 50 ሰዎች ሊሆኑ ይችላሉ ኦር 100 ሰዎች፣ ይህንን ኢንቫይት ካረጋቸው ውስጥ ስንት ሰው ክሊክ አርጎታል ብሎ ካልኩሌት ይሰራል ማለት ነው። ይህ ምንድነው? ክሊክ ትሩ ሬት ይባላል። ከቀረበላቸው ሰዎች መካከል ስንቶቹ በቪዲዮ ተምኔል፣ በቪዲዮ ይዘት ወይም ደግሞ በቪዲዮ ርዕስ ተስበው ክሊክ አድርገውታል የሚለውን ክሊክ ትሩ ሬት ይሰራል ማለት ነው። ሌላኛው ደግሞ ዎች ታይም ወይም ደግሞ ሪቴንሽን፣ ከነዛ ከተጫኑት ውስጥ ደግሞ ስንት ሰው ቪዲዮን ለምን ያህል ጊዜ አይቶታል ብሎ ካልኩሌት ያደርጋል ማለት ነው። እነዚህን ካልኩሌሽኖች ካደረገ በኋላ ቪዲዮ አልጎሪዝሙ ይፈልጉታል ወይም ደግሞ ይመለከታቸዋል ብሎ አሰራጫቸው ሰዎች ከላከው በኋላ የነዛን እይታ ተንተርሶ ደግሞ ያ ቪዲዮ ለብዙ ሰዎች እንዲሰራጭ ያደርጋል ማለት ነው። አሁን ደግሞ ወደ ትልቁ ጥያቄና ዩቲዩብ እንዴት ነው ገንዘብ የሚከፍለው ወደሚለው ስንገባ በመጀመሪያ ደረጃ የዩቲዩብ ክፍያ ወይም ደግሞ የዩቲዩብ ክፍያ ለማግኘት ወይም ደግሞ ተከፋይ ለመሆን የዩቲዩብ ፓርትነር ፕሮግራም አባል መሆን መቻል አለብን ማለት ነው። አንድ ማንኛውም ዩቲዩብ ጀማሪ ወይም ደግሞ ዩቲዩበር ተነስቶ ቪዲዮ ስለጫነና ቪዲዮ ስለለቀቀ ብቻ የዩቲዩብ ተከፋይ ሊሆን አይችልም። ምክንያቱም ደረጃዎች አሉት፣ ስቴፖች አሉት። ያንን ስቴፕ አልፈን ስንሄድ ነው ወደ ዩቲዩበር ወይም ደግሞ ዩቲዩብ ፓርትነር ፕሮግራም አባል የምንሆነው ማለት ነው። እነዚህን ለማሟላት 2 ወሳኝ ነጥቦች ያስፈልጋሉ። ከነዛ ውስጥ አንደኛው 1000 ሰብስክራይበር ማሟላት፣ ሁለተኛው ደግሞ ለባለፉት 12 ወራት ደግሞ ወይም ደግሞ ለአንድ ተከታታይ ለአንድ ዓመት 4000 ዎች አወር ወይም ደግሞ 4000 የእይታ ጊዜ ሊኖረን ይገባል። 1000 ሰብስክራይበር እና 4000 ዎች አወር ወይም ደግሞ የእይታ ሰዓት፣ አሊያም ደግሞ በ90 ቀን ውስጥ 10 ሚሊዮን የሾርት እይታ ካለን በእነዚህ
ስቴፖች አማካኝነት የዩቲዩብ ፕሮግራም ፓርትነር መሆን ወይም ደግሞ አባል መሆን እንችላለን ማለት ነው። በእነዚህ መሰረት አባል ከሆንም በኋላ በእያንዳንዱ ኮንተንት ክሬተር በሚለቀቁ ቪዲዮዎች ላይ ዩቲዩብ የድርጅቶቹን ማስታወቂያ ተቀብሎ በእነዚህ ቪዲዮዎች ላይ ማስታወቂያ ይለቃል። ይህንን ከለቀቀ በኋላ ከድርጅቶች በሚያገኘው ገንዘብ ወይም ደግሞ ዩቲዩብ ከአስተዋዋቂ ድርጅቶች የሚቀበለውን ገንዘብ 55% ለኮንተንት ክሬተር ወይም ደግሞ ለቪዲዮ አዘጋጅ ወይም ደግሞ ለዩቲዩበሩ ሲከፍል ቀሪውን 45% ደግሞ ለዩቲዩብ ለራሱ ይወስዳል ማለት ነው። ስለዚህ የዩቲዩብ ያከፋፈል ሁኔታ አንድ ድርጅት ከዩቲዩብ ጋር ኔጎሽየት አድርጎ ወይም ደግሞ ዲል አድርጎ የሚከፍለውን ገንዘብ ከኮንተንት ክሬተሮቹ ጋር ዩቲዩብ ሼር ያደርጋል ማለት ነው። 55% ለኮንተንት ክሬተር፣ 45% ለዩቲዩብ። እነዚህን መስፈርቶች ካሟላም በኋላ ዩቲዩብ በቪዲዮ ላይ የሚለቃቸው ማስታወቂያዎች ነገር ግን ክፍያው በቪዲዮ እይታ ብቻ አይወሰንም። በሁለት ዋና ዋና መለኪያዎች ይሰላል። አንደኛው አርፒኤም ወይም ደግሞ ሪቬኒው ፐር ማይል፣ በየ1000 እይታ ኮንተንት ክሬተሮች የሚያገኙት የገንዘብ መጠን። ሲፒኤም ወይም ደግሞ ኮስት ፐር ማይል፣ አስተዋዋቂ ድርጅቶች ደግሞ ለማስታወቂያ ወይም ደግሞ ለእይታ በ1000 እይታ የሚከፍሉት መጠን ሲሆን ክፍያው ተመልካቾች በያሉበት ሀገር እና በየሚሰሩት የይዘት አይነት ወይም ደግሞ ዘርፍ ይለያያል። ለምሳሌ ስለ ቢዝነስ የሚሰራ አንድ ዩቲዩበር እና ፈን ወይም ደግሞ ኮሜዲ የሚሰራ አንድ ዩቲዩበር በዩቲዩብ ወይም ደግሞ በሲፒኤሙ እና አርፒኤሙ እኩል አይሆንም። ምክንያቱም አንድ የቢዝነስ ወይም ደግሞ የቢዝነስ ኮንተንት ክሬተር የእይታ መጠኑ አነስተኛ ቢሆንም ሲፒኤሙ ከፍተኛ ነው የሚሆነው። በዛው ልክ ደግሞ አርፒኤሙም እንደዛው ከፍ ይላል ማለት ነው። ስለዚህ እያንዳንዱ የክፍያ ሁኔታ በምንሰራው የይዘት አይነቶች ይወሰናል ማለት ነው እና በተጨማሪም ደግሞ ከእያንዳንዱ ተመልካቾች ወይም ደግሞ እያንዳንዱ ተመልካቾች ከሚያዩበት ወይም ደግሞ ካሉበት ሀገር ስታንዳርድ የክፍያ ሁኔታ ይለያያል ማለት ነው። ለምሳሌ አሜሪካ ወይም አውሮፓ የሚታዩ እይታ ከፍተኛ አርፒኤም እና ሲፒኤም አለው። ሌሎቹ ደግሞ እንደገና ደግሞ በምንሰራው ዘርፍም በዛው ልክ ከፍና ዝቅ ይላል ማለት ነው። ስለዚህ ዋናው የዩቲዩብ የስኬት ሚስጥር ወይም ደግሞ ፎርሙላ ቪዲዮ መጫን ብቻ ሳይሆን የሚጭነው ይዘት እና ደግሞ የሪቴንሽን ተመልካቾችን ለረጅም ጊዜ የማቆየት ብቃት፣ እነዚህን ነገሮች በአራት ደረጃ የተቀመጡ አሉ። አንደኛው አንድ ያቆመው ዋናው የስኬት ሚስጥር የዩቲዩብ ዋና ሚስጥር ምንድን ነው? ዋናው የስኬት ሚስጥር ብዙ ሰዎች ሚስጥሩ በቴክኒክ በካሜራ ወይም ደግሞ ጥራት ባለው ሶፍትዌር ይመስላቸዋል። ነገር ግን ትልቁ ሚስጥር የተመልካችን ትኩረት ወይም ደግሞ ሪቴንሽን መሳብ
እና እሴት ወይም ደግሞ ቫልዩ መስጠት ነው። እነዚህ ወሳኝ የሆኑ ቴክኒኮችን ከተጠቀምን ዩቲዩብ ላይ ስኬታማ መሆን እንችላለን። አንደኛው መግቢያ ወይም ደግሞ ሁክ በቪዲዮአችን የመጀመሪያው 30 ደቂቃ ላይ ወይም 30 ሰከንዶች ላይ መግቢያ ወይም ሁክ ምንለው የቪዲዮአችን የመጀመሪያው 30 ሰከንድ ላይ ተመልካቾቹ ቪዲዮውን ወዲያውኑ እንዳያቆሙ ይዘን የማቆየት ስራው ወይም ደግሞ ሁክ የምንለው ፓርት ላይ በደንብ ተጠንቅቀን ከሰራን ሰዎች ቪዲዮውን ረዘም ላለ ጊዜ ማየት እንዲችሉ ማድረግ ከቻልን አንደኛው ሲሆን፣ ሁለተኛው ደግሞ ቋሚነት ኮንሲስተንቲ ነው። አልጎሪዝሙ በቋሚነት ቪዲዮ ለሚለቁ ቻናሎች ወጥ የሆነ ይዘት ያላቸውን ቻናሎች እያበረታታ ወደ ስኬት ያሻግራል ማለት ነው። ሶስተኛው የተመልካችን ችግር መፍታት። ቪዲዮዎች ሰዎችን የሚያስቅ የሚያስተምር ወይም ደግሞ ችግራቸውን የሚፈታ መሆን አለበት። ተመልካቹ ከዚህ ቪዲዮ ምን አገኘ ብሎ ሲያስብ እንደገና ተመልሶ መምጣት እንዲችል ማድረግ ነው። ባጭሩ ዩቲዩብ በአንድ ጀንበር ሀብታም የሚያደርግ ቁማር አይደለም። ይልቁንም ረጅም ጊዜ ትዕግስትና ጥረት የሚጠይቅ እውነተኛ ቢዝነስ ነው። አልጎሪዝሙን ከተረዳ ነው፣ ጥራት ያለው ይዘት ከሰራን እና ከተመልካች ጋር ጥሩ ግንኙነት ካለን ስኬታማ መሆን እንችላለን። የዛሬው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ